ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። በዛሬው ቪዲዮ የምናወራው ከኤችአይቪ ጋር የሚኖሩ ሰዎች የግንኙነት ጓደኞቻቸውን ወይም ትዳራቸውን፣ ቤተሰቦቻቸውን፣ ጓደኞቻቸውን እንዲሁም ደግሞ በአጠቃላይ ከአካባቢያቸው ላይ ያሉትን ሰዎች ቫይረሱን ከማስተላለፍ እንዴት እንደሚጠብቁ እንዲሁም ደግሞ ራሳቸውም ረጅም ዓመትና ደስተኛ ህይወት መኖር የሚችሉበትን መንገድ ነው የምነግራችሁ። ይህ ቪዲዮ በመጥፎ መልእክት እንዳይወሰድ መልእክቱንም ወይም ደግሞ ኢንፎርሜሽኑን ከራሴ ያመጣሁት ነገር የለም። WHO እንዲሁም ደግሞ UNAIDS እንዲሁም የተለያዩ ሪሰርቾች ተሰርተውበት የተረጋገጠ መረጃ ነው። ይጠቅማችኋል ብዬ አስባለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ተከታተሉ። ሰብስክራይብ ያደረጋችሁም ደግሞ አዳዲስ መልእክቶች በየጊዜው እንዲደርሷችሁ የደውል ምልክቷን ተጭናችሁ ወደ ቪዲዮ። እንደምታውቁት ኤችአይቪ ማንኛውም የደም ንክኪ ካላቸው እንዲሁም ደግሞ በግብረ ስጋ ግንኙነት የሚተላለፍ የቫይረስ ኢንፌክሽን ነው። እንግዲህ ስለ ኤችአይቪ ብዙዎቻችን በተለያየ ጊዜና አጋጣሚ ብዙ የሰማናቸው ነገሮች አሉ። ለዘመናት አስከፊ ህመም ሆኖ የብዙ ሰዎችን ህይወት የቀጠፈ በቫይረስ የሚመጣ ህመም ነው። ዛሬ ግን የመጣሁት ስለ ኤችአይቪ ምንነት ላወራላችሁ ሳይሆን እንዴት ከኤችአይቪ ጋር የሚኖሩ ሰዎች መድኃኒታቸውን በትክክል የሚወስዱ ከሆነ ቫይረሱን እስካለ ማስተላለፍ ድረስ የሚደርሱበትን መርህ ነው የምነግራችሁ። አንድ ከኤችአይቪ ጋር የሚኖር ሰው የጸረ ኤችአይቪ መድኃኒቱን በትክክል በታዘዘለት መሰረት ጊዜውን ሳያቋርጥ ሳይዘል የሚወስድ ከሆነ ቫይራል ሎድ የምንለው ነገር አለ። እሱም ቫይራል ሎዱ በጣም ሎ ወይም ደግሞ አንዲቴክተብል የሚባል ደረጃ ላይ ይደርስና ቫይረሱን እስካለ ማስተላለፍ ድረስ የሚደርስበት ሁኔታ አለ። ሐኪሞች ቫይራል ሎድን ሲመረምሩ በ1 ሚሊ ሊትር ደም ውስጥ ያለውን የቫይረስ መጠን ነው የሚቆጠረው ሊትራሊ። እና ያ ሲቆጠር ከ50 በታች ከሆነ አንዲቴክተብል ተብሎ ይነገራል ማለት ነው። አንዲቴክተብል ማለት ቀጥታ ትርጉሙ መገኘት ያልቻለ ማለት ወይም ደግሞ ዲቴክት መደረግ ያልቻለ ማለት ነው። ገና ከመጀመሪያው አንድ ሰው ኤችአይቪ ቫይረስ ሲገኝበት መድኃኒቱን ከመጀመሩ በፊት ይህ ቫይራል ሎድ ይለካል። ይህም ማለት በደም ውስጥ ምን ያህል የቫይረስ ቁጥር አለ የሚለውን ለማወቅ ማለት ነው። ይህም ደግሞ ለምን ይጠቅማል? መድኃኒቱን ከጀመረ በኋላ መድኃኒቱ በትክክል እየሰራ ነው ወይ? መድኃኒቱን ከጀመረ በኋላ በትክክል እየሰራ ነው ወይ? መድኃኒቱን ታማሚውስ መድኃኒቱን በትክክል እየወሰደ ነው ወይ የሚለውን እናውቅበታለን። ያም የሚሆነው እንዴት ነው? ያ ሰው ልክ መድኃኒቱን በጀመረ ከ6 እስከ 9 ወር ባለ ጊዜ ውስጥ ቫይራል ሎዱ እንዳልኳችሁ ቅድም አንዲቴክተብል ደረጃ ላይ መድረስ አለበት፣ በትክክል እየወሰደ ካለ ማለት ነው። ስለዚህ ሐኪሞች ይህንን ለማወቅ ያስችላቸዋል። ይህ ቫይረስ ግን አንዲቴክተብል ሆነ ማለት ወይም ደግሞ ቫይራል ሎዱ ሲሰራ ከ50 በታች ሆኖ ቁጥሩ በጣም ቀንሷል ማለት ሰውነታችን ውስጥ የለም ማለት አይደለም። ይህ ማለት በኖርማል ኤችአይቪን በምንመረምርባቸው መንገዶች ኖርማሊ ፒክት የምንለው ገና የኤችአይቪ ምርመራ ሲደረግ የምንመረመርበት ዲቫይስ ካወቃችሁት በሱ ሲመረመር ኔጌቲቭ ይሆናል ማለት አይደለም። ምክንያቱም እሱ የሚመረምረው አንቲቦዲ የተባለውን ነገር ነው እና ይህ አንቲቦዲ ደግሞ ምንድነው? አንድ የቫይረሱ ከገባ በኋላ ለዛ ቫይረስ ወይም ደግሞ አንቲጅን ለምንለው ሰውነታችን ያመረተው አጌንስት ዳት ቫይረስ እሱን ለመከላከል ብሎ ያመረተው አንቲቦዲ ነው ሁሌም በሰውነታችን ውስጥ የሚኖረውና ኔጌቲቭ ብሎ አያሳየንም ማለት ነው። ስለዚህ ቫይረሱ ሁሌም በሰውነታቸው ውስጥ ይኖራል እና ይህ ሲሆን ቅድም የነገርኳችሁ መርህ አንዲቴክተብል ኢኳልስ አንትራንስሚተብል ይባላል ወይም ደግሞ ዩ ኢኳልስ ዩ ነው የሚባለው። ይህ ማለት ምንድነው? አንዴ አንዲቴክተብል ወይም ደግሞ ከቁጥር በታች ከሆነ ቫይረሱ አይተላለፍም ማለት ነው። ኢቭን በግብረ ስጋ ግንኙነት እንኳን ቢሆን ነው የሚሉት ጥናቶቹ። ሊንኮቹን ደግሞ ዲስክሪፕሽን ላይ አታች አደርግላችኋለሁ። ነገር ግን እኔን ትንሽ የሚያስፈራኝ ምንድነው ከዚህ መልእክት ሰዎች እንዳይዘናጉበት ነው። ምክንያቱም ቫይራል ሎድ ቀንሷል ወይም ደግሞ አንዲቴክተብል ሆኗል ተብሎ ልቅ የሆነ ግብረ ስጋ ግንኙነት መደረግ የለበትም ወይም ደግሞ አንዴ የምንተወው ነገር አይደለም። ምክንያቱም ይህ የቫይረስ መጠን ፍሌር አፕ አድርጎ ሊጨምር ይችላል። በማንኛውም ሁኔታ ያ ታማሚ ኢንፌክሽን ቢያዝ ወይም ደግሞ ሌሎች እንደገና የበሽታ መከላከል አቅሙን የሚያወርዱ ነገሮች ቢኖሩ የቫይረስ መጠኑ ድጋሚ ጨምሮ የግብረ ስጋ ግንኙነት ጓደኛውን እንዲሁም ደግሞ አካባቢው ላይ ያሉትን ሰዎች በተለያዩ ሁኔታዎች ሊበክል ይችላል። ስለዚህ በጣም ትልቅ ጥንቃቄ ይፈልጋል። በተለይም ደግሞ ቫይረሱ ያለባቸው ሰዎች ለወዳጆቻችሁ ለምትወዷቸው ሰዎች ስትሉ በየጊዜው መመርመር ይኖርባችኋል። መድኃኒቶቻችሁን በትክክል መውሰድ ይኖርባችኋል። እንዲሁም ደግሞ ሌሎች የተለያዩ ላይፍ ስታይላችሁን ሞዲፋይ አድርጋችሁ ጥሩ ነገሮች ጥሩ ምግቦችን እየበላችሁ እንቅስቃሴ እያደረጋችሁ የበለጠ ኢሚዩኒታችሁን ቡስት እያደረጋችሁ ሁኔታውን ማሻሻል ትችላላችሁ ማለት ነው። ይህንን መልእክት ያስተላለፍኩበት ምክንያት በብዙ አጋጣሚ ብዙ ኢትዮጵያውያን ስለዚህ ነገር ስለማያውቁ ነው። ይህንን ነገር ማወቁ
የሚጠቅመው ምንድነው? አንድ ከቫይረሱ ጋር የሚኖሩ ሰዎችን ተስፋ ይጨምራል። ሁለተኛ ደግሞ እንዳልኳችሁ ቅድም በአካባቢያቸው ያሉትን ሰዎች መከላከል ይችላሉ ማለት ነው፣ ቫይረሱን እንዳያስይዟቸው። ቅድም ካልኳችሁ ሪሰርቾች ውስጥ ጥቂቱን ብነግራችሁ አንደኛ ፓርትነር የሚባል አለ፣ ሁለተኛ HPTN 052 የሚባል አለ። ሌላው ደግሞ ኦፖዚት አትራክትስ የሚባሉ ሪሰርቾች ሊንካቸውን ማስቀምጥላችሁ ይኖራሉ። እየገባችሁ እያቸው። የሚሉት ምንድነው? አንዲቴክተብል ከሆነ አንትራንስሚተብል ነው፣ ኢቭን በግንኙነት ጊዜ ማለት ነው የሚሉት። ብዙ ጊዜ ካስተዋላችሁት ቫይረሱ ያለበት ሰው ከሌለበት ሰው ጋር የትዳር ህይወት ውስጥ የሚኖሩ አሉ። እንዲሁም ደግሞ በጓደኝነት ኢቭን ግንኙነት ያደረጉ ራሱ አንደኛው ኖሮበት አንደኛው ደግሞ ሳይኖርበት የሚቆይ ጊዜ አለ እና ይህ ነገር በጣም ብዙ ጊዜ ጥያቄ ሲያስነሳ ሰምቼ አውቃለሁኝ። እና ምክንያቶቹ እነዚህ ናቸው። ብዙ ጊዜ ሰው ሚስኢንፎርምድ የሚሆነው በምንድነው? የደም አይነት ነው ተብሎ ይታመናል። ለምሳሌ የኦ ፖዚቲቭ የሚባለው የደም አይነት ከኤችአይቪ ቫይረስ ይከላከላል የሚባል የተሳሳተ አመለካከት አለ። እሱ አይደለም ግን ሞስትሊ ግን የሆነውም ይኸው መርህ ነው፣ አንዲቴክተብል አንትራንስሚተብል የሚለው ነው። ስለዚህ ሰዎች እባካችሁ ከኤችአይቪ ጋር የምትኖሩ መድኃኒታችሁን በአግባቡ ውሰዱ፣ ክትትላችሁን አድርጉ። ይህን መልእክት አውቃችሁ ቀጥታ እንዳትወስዱት። ምክንያቱም መድኃኒቶቻችሁን የምትወስዱበት ቦታ፣ ክትትላችሁን የምታደርጉበት ቦታ ላይ ሄዳችሁ ሐኪሞቻችሁን ማማከር ይኖርባችኋል ምንም አይነት ውሳኔ ከማድረጋችሁ በፊት። ስለዚህ ይህ መልእክት ተጠቅሟችኋል ብዬ አስባለሁኝ። ይጠቅመዋል ለምትሉ ስለምታውቋቸው ሰዎች በሙሉ ሼር አድርጉላቸው። ያላችሁን ጥያቄ ኮሜንት ሴክሽን ላይ አስቀምጡልኝ። ቻናሌን ሰብስክራይብ አድርጉ። አመሰግናለሁ።